ሰላም ጤና ይስጥልን ውድ የዲስከቨር ጎንደር ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እንኳን ለጥምቀት በዓል በሰላም አደረሳችሁ እንላለን። ዛሬ የምንገኘው ፋሲለደስ ፕሪፓራቶሪ ነው። የመማሪያ ክላሶች ምርቃን ፕሮግራም አለ። ፋሲለደስ ትምህርት ቤት ነው የምንገኘው። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ እንላለን። አዲሱ ህንጻ በጣም ግዙፍ ነው። ብዙ መማሪያ ክላሶች ምረቃ ፕሮግራሙ ይህን ይመስላል። እስኪ ጠጋ ብለን ደግሞ ያለውን ነገር አብረን እናያለን። አብራችሁን ቆዩ። ግን ለሞላው ዓለም ለሞላው ኢትዮጵያ አበርክተዋል። በሰሜን አሜሪካ የቀድሞ የፋሲለደስ መረዳጃ ማህበር አቶ ሽርካ የ11 ሚሊዮን 222
የፋሲለደስ የቀድሞ ተማሪዎችና ወላጆች አቶ ታምራት ሁለቱ በጋራ ነው ድምሩን የገለጽኩት። በመቀጠል በአማራ ክልል ተሳትፏላቸው በጎንደር ግን የመጀመሪያችን ነው። ቅድም ያያችሁትን ያማረ የተማሪዎች መቀመጫ ወንበር ከህንፃው ጋር ደረጃውን የጠበቀ ስታንዳርዱን ያሟላ የተማሪ መቀመጫ ወንበር ያሟሉልን ሜንሽን ፎር ሜንሽን ፋውንዴሽን ካንትሪ ዳይሬክተር ይሄ 10,173,508 ብር ከ70 ሳንቲም 350 የተማሪ ጠረጴዛና 700 ወንበር ድጋፋቸው አይለየንም። አሁንም ጥልቅ ሀሳብ አላቸው በከተማችን ትልቅ ነገር ለማድረግ ቅድምም ከክቡር ከንቲባችን ጋር የተነጋገሩ የነበረ እሱ እንደሚፈጽሙልን እንተማመናለን። እናመሰግናለን። በመቀጠል ጎንደር ከተማ አስተዳደር ከንቲባ ጽሕፈት ቤት ጎንደርን መልሶ የማዳን ጎንደርን መልሶ የመገንባት ትልቅ ህልም ያለው ወንድማችን ከንቲባ ቻላቸው ዳኘው ወንድሜ በጣም ነው እናመሰግን። 5 ሚሊዮን ብር ኮብሉም ይሰራልናል። የውጭውን አምሯል፣ ውስጡን ደግሞ እንደሚያሳምሩልን ተስፋለን። ትልቅ አደራችን ፋሲለደስ ብቻ ሳይሆን የጎንደር ትምህርት ቤቶች ብስቁልና በልቦት ውስጥ ስላለ እነሱን አብረን ለመቀየር እንሰራለን። ኤኤምጂ ስቲል ፋክተሪ አቶ አብዱልሐኪም መሐመድ 2,580,988 ከ71 የህንፃው ሙሉ ኤጋ ቆርቆሮ በራሳቸው ትራንስፖርት የተበረከተ ይቅርታ ጎንደር የሰላሙ ዩኒቨርሲቲ ጎንደር ዩኒቨርሲቲ ዶክተር አስራት አጸደወይን ሁለቱም ዘመናዊ ሽንት ቤቶች በፍጥነት እየገነቡልን ነው የሚገኙት። ወደ 200 ወንበር ሰጥተውናል። ባለፉት ጊዜያቶች 100 ኮምፒውተሮች ሰጥተው አይሲቲ ሩሙን ያደራጀው ጎንደር ዩኒቨርሲቲ የሰላሙ ዩኒቨርሲቲ ምንጊዜም ለትምህርት የቆመ የትምህርት ተቋም 5 ሚሊዮን ብር ኤኤምጂ ስቲል ፋክተሪ አቶ አብዱልሐኪም መሐመድ ወረታ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ኩባንያ አቶ ታደሰ ምረቴ 2 ሚሊዮን ብር ቢኬጂ አቶ በላይነህ ክንዴ ግሩፕ 2 ሚሊዮን ብር አማራ ባንክ አክሲዮን ተወካዮች ካላችሁ እየመጣችሁ ሰዱልን። ያው ባራሻቸው መላካችን አይቀርም። አባይ ባንክ አክሲዮን ማህበር፣ አማራ ባንክ አክሲዮን ማህበር 2 ሚሊዮን ብር፣ ቡና ባንክ አክሲዮን ማህበር 2 ሚሊዮን ብር፣ አመልድ 2 ሚሊዮን ብር፣ አማራ ባንክ፣ ቡና ባንክ፣ አመልድ ተወካይ ኤምኤስ ትሬዲንግ ፒኤልሲ አቶ ሙሉ አለም አለነ 2 ሚሊዮን ብር፣ ዲቲ በልክ ፊውል ትራንስፖርት ወይዘሮ ደስታ ካሴ 2 ሚሊዮን ብር፣ ሞዋ ለስላሳ መጠጥ ፋብሪካ ጎንደር ፕላንት 1,500,000 ብር፣ ሞዋ ለስላሳ መጠጥ ፋብሪካ ጎንደር ፕላንት ናው ኮንስትራክሽን አቶ ኤልፔ ሞላ ኤፍኤ ኢምፖርት ኤክስፖርት ወይዘሮ ፍቅር አዲስ ገላው
1 ሚሊዮን ብር። ዳብል ትሪ ባይ ሂልተን አቶ ተካ አስፋው 1 ሚሊዮን ብር። አቶ ተካ አስፋው እናመሰግናለን። አክብሮ ስለተገኙልን እናመሰግናለን። ሰረብል ትሬዲንግ ፕሌስ ፒኤልሲ አቶ ታርቆ ሹምዬ የአዲስ አበባ አስተባባሪያችን እና ይህ ዝግጅት ይህ መጽሔት በዚህ መልክ እንዲታተም 500 ሺህ ብር ድጋፍ አድርገውልናል። ሞቅ ያለ ሞራል ስጡልኝ። አሁን 1 ሚሊዮን ብር ርብ ኃላፊነቱ የተወሰነ የግል ማህበር 1 ሚሊዮን ብር። ንፋስ ስልክ የቀለም ፋብሪካ 1 ሚሊዮን ብር። ርብ ኃላፊነቱ የተወሰነ የግል ማህበር 1 ሚሊዮን ብር። ንፋስ ስልክ ቀለም ፋብሪካ 1 ሚሊዮን ብር። አቶ አብይ ማስረሻ 1 ሚሊዮን ብር። አሊያንስ ስታር ቢዝነስ ግሩፕ አቶ ምህረት 1 ሚሊዮን ብር። አቶ ምህረት ባይካ ኮንስትራክሽን 815,017 ቢያጂዮ 02 ቁጥር ጠጠርና የኮርኒስ ጣውላ በመሰንጠቅ የኢትዮጵያ ንግድ ባንክ ጎንደር ዲስትሪክት ሰራተኞች 731,836 ብር። ቲቴኪ ፒኤልሲ አቶ ቴዎድሮስ ካሳ 500 ሺህ ብር። ላንቺዩን ቢዝነስ ኃላፊነቱ የተወሰነ የግል ማህበር አቶ መላኩ በራ 500 ሺህ ብር። መልኩ በራ። አማጋ ኃላፊነቱ የተወሰነ የግል ማህበር አቶ ሙሎት ፎጌ 500 ሺህ ብር። አቶ ግርማቸው ወርቅነህ 500 ሺህ ብር። ጎንደር ከተማ መንገዶች ባለስልጣን በአሁኑ ፋሲል ኮንስትራክሽን 496,000 ብር የሚገመት ስራ። ወጣት ቢኒያም ጎንደርን የሚያሳምረች ጭንቅላት። ኢንጂነር ቢኒያም ደርባ ሲሚንቶ ፋብሪካ 480,000 ብር። 5,000 ኩንታል 1,000 ኩንታል ሲሚንቶ በተከታታይ በመላክ እናመሰግናለን ክቡር ሚኒስትር። በመቀጠል አሁንም የገንዘብ ድጋፍ ያደረጉልን ግለሰቦች አሉ የቀሩ ቅድም ባልኩት ካቴጎሪ ኢንጂነር ፍስሐ ታደሰ ቢያርግልኝ አባል፣ ኢንጂነር አስማማው ጸጋዬ የኋላ አባል፣ ኢንጂነር ሄኖክ ዮሐንስ ተገኝ አባል፣ አቶ ዮሐንስ መላሹ አብተው አባል፣ አቶ ሲሳይ ደስታ በላይ ቁጥጥር ጤናማ የፋይናንስ እንቅስቃሴ ነው የተመራበት። ሆነስትሊ ስፒኪንግ 168,000 ብር ብቻ ነው ክቡር ሚኒስትር አስገዳጅ ወጪ ይሄ ኮሚቴ ያወጣው። ለኦዲትም ለማንኛውም ለታሪክም ሰንደን አስቀምጠነዋል። አቶ ስራው አስማረ ተዘራ ቁጥጥር፣ አቶ አማረ መስፍን አባል፣
የሰሜን አሜሪካ ቅርንጫፍ የኮሚቴ አባሎችን እንጠራለን። ዶክተር ገበየው ተፈሪ ሰብሳቢ፣ ዶክተር ገበየው ተፈሪ ተወካይ፣ ነግርሻ እነታመራት፣ አቶ ገብረሕይወት አዳነ ምክትል ሰብሳቢ፣ አቶ ታምራት ሰይፈ ያሬድ ጸሐፊ፣ ዶክተር አሰፋ ጀጃው ህዝብ ግንኙነት፣ ዶክተር ደረጀ ሳህሉ ህዝብ ግንኙነት፣ ወይዘሮ መነን አሰፋ ሂሳብ ሹም፣ ውድ ተመልካቾቻችን ይህን ይመስል ነበረ የፋሲለደስ አዲሱ የመማሪያ ክላሶች የያዘ ህንፃ ምርቃት። በጣም የሚገርም ስራ ነው የተሰራው። በጣም ደስ የሚል ነገር ነው። በዚህ ስራ የተሳተፋችሁ በሙሉ ልትኮሩ ይገባል። በጣም ትልቅ ስራ ነው የተሰራው። ትልቅ ሀውልት ነው ያስቀመጣችሁት። በዚህ ስራ ላይ የተሳተፋችሁ ሁላችሁም ማለት ይቻላል። ይህን ይመስላል የዛሬው ፕሮግራማችን። ቻናላችን ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩን።